እንግዲህ ዛሬ የማሳያችሁ የአብሽ የፀጉር ቅባት ነው ማለት ነው። ውድ ቤተሰቦቼ ፀጉራችሁ አላድግላችሁ እንዲሁም ደግሞ መንታ ፀጉር ያላችሁ ውድ ቤተሰቦቼ ዛሬ ለእኔ የጠቀመኝን ነገር ለእናንተም ይዤላችሁ ከተፍ ብያለሁ ማለት ነው። እኔ ብዙ ጊዜ በፀጉር እንደዚህ በፀጉር ምናምን ነገር አልሰራም ማለት ቪዲዮ አልሰራም፣ ግን ለራሴ ግን ቤቴ ውስጥ ብዙ አይነቶችን ቅባቶችን እሰራለሁኝ። ዛሬ ደግሞ እስኪ ለእኔ የጠቀመኝን ላሳያችሁ ብዬ ይዤ መጥቻለሁ ማለት ነው። እንደምታዩት እዚህ ጋር አብሽ አለኝ፣ እዚህ ጋር ደግሞ የበቆሎ ዘይት አለኝ ማለት ነው። አሁን ዳይ ወደ አሰራሩ እንሄድ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ ሥላሴ ይባርካል። እንደዚህ አድርገን 2 ማንኪያ የሾርባ 2 ማንኪያ እናደርጋለን። ከዛ ዘይት የሚበቃችሁ ያህልን መጠቀም ትችላላችሁ። ዘይት የሚበቃችሁን ያህል ነው የምትጠቀሙት። አሁን ዘይት ላርግ ማለት ነው። ዘይቴን አደርጋለሁኝ። እሺ ከዚህ አርጌ ዘይቴን አደረኩኝ። ከዛም በኋላ እሳቱን እንለኩሰዋለን ማለት ነው። እሳቱን ቀስ አድርገን ነው የምንለኩሰው። እሳቱን ለሰስ አድርገን ነው የምንለኩሰው። አሁን ታፋሳቱ ደግሞ እንደዚህ አድርገን እሳታችንን እንለኩሳለን። ከዛም በኋላ እንደምታዩት እሳቷን ቅንስ አድርገን ነው የምናንተከትካት ማለት ነው። ሲግል እንትኑን አይወጣውም ማለት ነው። አብሹ ጀል ይሆናል። ታውቃላችሁ አይደለም? አገራችን ላይ ራሱ አብሽ ታጥቦ ተፈትጎ ምናምን ጧት ሲጠጣ አብሽ ጀል ይሆናል አይደለም? አሁን ይሄንን እንደዚህ አድርገን እናማስለዋለን። ይሄ እጃችን ስራ መፍታት የለበትም። ምክንያቱም አያችሁ ተነባብሮ አንድ ቦታ ላይ ነው ቁጭ የሚለው። ግን እንደዚህ ስናማስለው ሁሉም ተደራሽነት ይኖረዋል ማለት ነው። እንደዚህ አድርገን አብሻችንን እናንተከትካለን ማለት ነው። ከዛ ደግሞ